ሰላም ውድ የሊንጉዌስት አካዳሚ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን። ሊንጉዌስት አካዳሚ ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም በምናስቀምጥላችሁ ስልክ ቁጥር ማግኘት ትችላላችሁ። ቪዲዮ የሚደርሳችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በባለፈው ቪዲዮ የእንግሊዘኛ ሌተሮችን በሾርት እና በሎንግ ሳውንድ ድምጻቸውን ይዘንላችሁ መጠን ነበር። እስከ ኢ ድረስ አይተን ነበር። እንዲሁም ደግሞ የአይን ሾርት ሳውንድ አይተን ነበረ። ዛሬ ደግሞ የአይን ሎንግ ሳውንድ ወይንም ደግሞ የአይን ረጅም ድምጽ የምናይ ይሆናል ማለት ነው። እንግዲህ አይ በሾርት ሳውንድ ጊዜ እንደ ኢ ትነበባለች ብለን ነበር። ለምሳሌ ሲት እንደሚለው ያለ አይተን ነበር። በሎንግ ሳውንድ ጊዜ ደግሞ አይ የሚል ድምጽ ይኖራታል ማለት ነው። አይ ልክ እንደ ራሷ እንደ ፊደሏ አይ የሚል ድምጽ ይኖራታል ማለት ነው። እዚህኛው ላይ እንግዲህ ምሳሌ አስቀምጬላችኋለሁ። እዚህኛው ላይ ወርዶች ይኖራሉ፣ የእንግሊዘኛ ወርዳቸው። እዚህኛው ላይ አማርኛ ማንበብ ለምትችሉ ፕሮናንሴሽኑ አለ። እዚህኛው ላይ ደግሞ የአማርኛ ትርጉሙ አለ ማለት ነው። የቃሉ ትርጉም አለ። ስለዚህ እዚህኛው ላይ ስንመጣ አይ ሲ ኢ ነው የሚለው። አይ እንደ አይ ትነበባለች። ሲ እንደ ስ ትነበባለች። ኢ ሳይለንት ትሆናለች። በባለፈው ቪዲዮም ነግሬያችሁ ነበር። እንግዲህ ሁለት ቫወል አንድ ላይ ሲመጡ የመጀመሪያዋ ተነባ፣ ሁለተኛው ሳይለንት ይሆናል ብለናል። ስለዚህ አይ መጀመሪያ ላይ ስለተነበበች ኢ ሳይለንት ትሆናል እና ይህኛው አይስ ይላል ማለት ነው። ስለዚህ አይስ ይሆናል ማለት ነው ሲነበብ። አይስ ማለት በረዶ ማለት ነው። እዚህኛው ላይ ስንመጣ ቢ እንደ ብ ትነበባለች። አይ እንደ አይ ትነበባለች። ኬ እንደ ክ ትነበባለች። ኢ ሳይለንት ትሆናለች። ስለዚህ ብ አ ይ ክ ነው የሚለው። ብ አ የሚለው ወደ ባ ይቀየርና ባይክ ይሆናል ማለት ነው። ባይክ እንላለን ማለት ነው። ባይክ ማለት ብስክሌት ማለት ነው። እዚህኛው ላይ ስንመጣ ኤል አይ ኬ ኢ ነው የሚለው። ኤል እንደ ል ትነበባለች። አይ እንደ አይ ትነበባለች። ኬ እንደ ክ ትነበባለች። ኢ ሳይለንት ትሆናለች። ስለዚህ አንድ ላይ ሲሆን ል አ ይ ክ ነው የሚለው። ል አ የሚለው ወደ ላይ ይቀየርና ላይክ ብለን እናነባለን ማለት ነው። ላይክ ይሆናል። ላይክ ማለት መውደድ ማለት ነው። ቲ አይ ኤም ኢ ቲ እንደ ት ትነበባለች። አይ እንደ አይ ትነበባለች። ኤም እንደምትነበባለች። ኢ ሳይለንት ትሆናለች። ት አ ይ ም ነው የሚለው። ት አ የሚለው ወደ ታ ይቀየርና ታይም ብለን እናነባለን። ታይም ማለት ሰዓት ማለት ነው። እዚህኛው ላይ ኤፍ አይ ቪ ኢ ነው የሚለው። ኤፍ እንደ ፍ ትነበባለች። አይ እንደ አይ ትነበባለች። ቪ እንደ ብ ትነበባለች። ኢ ሳይለንት ትሆናለች። ፍ አይ ቭ ነው የሚለው። ፍ አ የሚለው ወደ ፋ ይቀየርና ፋይቭ ብለን እናነባለን ማለት ነው። ፋይቭ ብለን እናነባለን ማለት ነው። ስለዚህ ፋይቭ ማለት አምስት ማለት ነው። እዚህኛው ላይ ኤፍ አይ ኤን ኢ ነው የሚለው። ኤፍ እንደ ፍ ትነበባለች። አይ እንደ አይ ትነበባለች። ኤን እንደ ን ትነበባለች። ኢ ሳይለንት ትሆናለች። ፍ አ ይ ን ነው የሚለው። ፍ አ የሚለው ወደ ፋ ይቀየርና ፋይን ይሆናል ማለት ነው። ፋይን ማለት ጥሩ ማለት ነው። እዚህኛው ላይ ስንመጣ ኤስ እንደ ስ ትነበባለች። ኤም እንደ ም ትነበባለች። አይ እንደ አይ ትነበባለች። ኤል እንደ ል ትነበባለች። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ስ ም አ ይ ል ነው የሚለው። ም አ የሚለው ወደ ማ ይቀየርና ስማይል ይሆናል ማለት ነው። ስማይል ስማይል ማለት ፈገግታ ማለት ነው። እዚህኛው ላይ አር አይ ዲ ኢ ነው የሚለው። አር እንደ ር ትነበባለች። አይ እንደ አይ ትነበባለች። ዲ እንደ ድ ትነበባለች። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ር አ ይ ድ ነው የሚለው። ር አ የሚለው ወደ ራ ይቀየርና ራይድ ይሆናል። ራይድ ማለት መጋለብ ማለት ነው። እዚህኛው ላይ ስንመጣ ዲ አር አይ ቪ ኢ ነው የሚለው። ዲ እንደ ድ ትነበባለች። አር እንደ ር ትነበባለች። አይ እንደ አይ ትነበባለች። ቪ እንደ ብ ትነበባለች። ኢ ሳይለንት ትሆናለች። አንድ ላይ ሲሆን ድ ር አ ይ ብ ነው የሚለው። ር አ የሚለው ወደ ራ ይቀየርና ድራይቭ ብለን እናነባለን። ድራይቭ ማለት መንዳት ማለት ነው። እዚህኛው ላይ ስንመጣ ኤል እንደ ል ትነበባለች። አይ እንደ አይ ትነበባለች። ጂኤች ሳይለንት ይሆናሉ። አይ ጂኤች በአንድ ላይ ሲመጣ ጂኤች ይህ ሁለቱ ሳይለንት ይሆናል። ቲ እንደ ት ትነበባለች። አንድ ላይ ሲሆን ል አ ይ ት ል አ የሚለው ላይ ይሆንና ላይት ብለን እናነባለን። ላይት ማለት ብርሃን ማለት ነው።
እዚህኛው ላይ ስንመጣ WHITE ነው የሚለው። WH ሲመጣ ደግሞ ኤች ሳይለንት ትሆናለች። ለምሳሌ ዌር እንደሚለው ተመሳሳይ ነው። ስለዚህ ደብሊው እንደ ው ትነበባለች፣ ኤች ሳይለንት ትሆናለች፣ አይ እንደ አይ ትነበባለች፣ ቲ እንደ ት ትነበባለች፣ ኢ ሳይለንት ትሆናለች። አንድ ላይ ሲሆን ት ነው የሚለው። የሚለው ወደ ዋይ ይቀየርና ዋይት ብለን እናነባለን። ዋይት ማለት ነጭ ማለት ነው። ነጭ ማለት ነው። እዚህኛው ላይ ስንመጣ WR ነው። WRITE ነው። WR በሚመጣበት ጊዜ ደብሊው ሳይለንት ትሆናለች። እዚህኛው ላይ ከአር ጀምረን እናነባለን። አር እንደ ትነበባለች፣ አይ እንደ አይ ትነበባለች፣ ቲ እንደ ት ትነበባለች፣ ኢ ሳይለንት ትሆናለች። አንድ ላይ ሲሆን ርአይት ነው የሚለው። ርአ የሚለው ወደ ራ ይቀየርና ራይት ይሆናል ማለት ነው። ራይት ማለት መጽሐፍ ማለት ነው። እዚህኛው ላይ ስንመጣ LINE ነው የሚለው። ኤል እንደ ል ትነበባለች፣ አይ እንደ አይ ትነበባለች፣ ኤን እንደ ን ትነበባለች፣ ኢ ሳይለንት ትሆናለች። ልአይን ነው የሚለው። ልአ የሚለው ወደ ላይ ይቀየርና ላይን ብለን እናነባለን። ላይን ማለት መስመር ማለት ነው። ስለዚህ እነዚህ ወርዶች በሙሉ የአይ ሎንግ ሳውንዶች ናቸው ማለት ነው። እነዚህ የሚታዩት በሙሉ የአይ ሎንግ ሳውንዶች ናቸው። ስለዚህ በሎንግ ሳውንድ ጊዜ አይ እንደ አይ ትነበባለች ማለት ነው። እና ይቺ የመጀመሪያዋ የመጀመሪያዋን ከእሷ ቀድማ የምትመጣ ፊደሏን ወደ አራተኛ ትቀይራትና ይህ ደግሞ በተከታትላ ትመጣለች ማለት ነው። ስለዚህ ይችኛዋን ስታዩት አሁን ቢን ወደ ባ ቀይራታለች። ብ የነበረችዋን ድምፅ ወደ ባ ቀይራታለች። ል የነበረችዋን ድምፅ ወደ ላ ቀይራታለች። ት የነበረችዋን ድምፅ ወደ ታ ቀይራታለች። ፍ የነበረችዋን ድምፅ ወደ ፋ ቀይራታለች። እዚህኛው ላይም ስታየው እስ የነበረችዋን ድምፅ ወደ ሳ ቀይራታለች ማለት ነው። ወደ አራተኛ ፊደል ትቀይራቸዋለች። ይህ ደግሞ ተከትላ ትመጣለች ማለት ነው። እዚህ ይህንን ቪዲዮ ደጋግማችሁ በማየት የሎንግ ሳውንዶችን ድምፅ እንዴት እንደሚነበቡ ማወቅ ትችላላችሁ ማለት ነው። ቪዲዮውን የሚደርሳችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችሁን እንድትሆኑ እንጠይቃለን። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።